በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ኤዶም ለዝክረ ስምኪ በአምሃ እመቤቴ ማርያም ሆይ ሰላም እመቤት ነሽና ሰላምታ ላንቺ ይገባል እያልኩ በጠዋትና በማታ የምስጋና እጅ መንሻ አቀርብልሻለሁ። ድንግል እመቤቴ በገነት መካከል የተተከልሽ ድንኳን ነሽ እኮ የኔን አገልጋይሽን ኃጢአት ከሰማይም ኮከብ ይልቅ እኔ የበዛ ስለሆነ ካህናት አለቃ ኢየሱስ ክርስቶስ እናቱ ነሽና ተገቢውን ንስሐ ስጪኝ። አሜን። ለዝክረ ስምኪ ያሊ በእመቤቴ ማርያም ሆይ እንደ ወተት አንጀትን ለሚያረሰው ልብ ለሚያቀዘቅዘው መልካሙ ስም አጠራርሽ ሰላምታ ይገባል። ድንግል እመቤቴ ሆይ እርግቤ እርግብህ እያለ የሚያመሰግንሽ የጥበበኛ ሰለሞን እርግብ ነሽና ድንቁርናና ረሃብ እንዳይጸናብኝ እህልን ጥበብ መግቢኝ። ከብዙ በጎ ስራዎች አንዱ መስጠትን ነውና። ልብክ የዋህ እመቤቴ ማርያም ኃጢአትን ለጥፋት የማይመኝ ቂም በቀልን የማያውቀው ልብሽን ፍጹም የዋህ ነው እኮ። ድንግል እመቤቴ ሆይ ስለዚህ ይቅርታ ልማድሽን ነውና ይቅር በይኝ። በልቤ ውስጥ ያለውን ምኑን ስንቱን እነግርሻለሁ። ሐዘኔን ጭንቀቴን አንቺ ታውቂዋለሽና። ከመከማኪ ማርያም እመቤቴ ማርያም ሆይ ከነቢያትና ከጻድቃን ከሰማዕታት ጎንም ቢሆንም ከቶ እንዳንቺ የምወደው ማንም የለኝም። ድንግል እመቤቴ ሆይ አንቺም መጠጊያ ስላደረግኩ አንቺ ከመታመን በቀር ስራ ኃጢአት ብቻ ሆኗልና ለእርዳታዬ ፈጥነሽ ድረሽልኝ። ታደገን ያቂበ እመቤቴ ማርያም ሆይ በሚሄድበትን ጎዳና በማድርበትን ቦታ ሁሉ በማለትና በሌሊት ጥበቃሽ አይለየን። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግቢ ነሽና የልብስንና የምግብ ችግርን ባለ ዘመን ሁሉ አታሳይ። ረሃብና ብርድን ጸሎትን ያስረሳሉና። አቦሂ ኡሩሂ እመቤቴ ማርያም ሆይ አሁንም በሚሄድበትን መንገድ ይዤ ባደርኩበት በዛ ቸርነትሽን ጠባቂ ሆነን። ድንግል እመቤቴ ዋናኛውን ወገን ንግግሬን አሳምሪ ቀኝ እጅሽን በራሴ ላይ አኑሪ። የሚጻረረኝን ተጻራሪ ክፉ ምክራቸውን አንድ ባንን ዘርዝሪ። ንኢ ማርያም እመቤቴ ማርያም ሆይ ከኃጢአትን ሁሉ መተዳደፍን በማይነሳ ንጹሕ ኃጢአትን ታደርጊን ዘንድ ወደ እኔ ቅረብ። እያንዳንዳቸውን በሥላሴ ስም ባርኪ። ድንግል እመቤቴ እንደኔ ያሉትን ኃጢአተኞች በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ግለጭላቸው። ጻድቃን በምግባራቸውና በትሩፋታቸው ጸንተው እንዲቆሙ ጠብቂያቸው። ንኢ ማርያም እመቤቴ ማርያም ሆይ ጸሎቴን ተቀብለሽ ወደ ላይ ወደ ሰማይ ታሳርጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ ዘወትር የርኅራኄሽን ጠል በእኔ ላይ አርከፍክፊ። የምድር ብልጽግና ግን አላፊ ጠፊ በመሆኑ በቸርነትሽን ጽድቅን ታተርፊልኝ ዘንድ የተገባ ነው። ንኢ ማርያም እመቤቴ ማርያም ሆይ ያዳሉሱ ግርማ ሞገስ ሄኖክ የራሱ ወርቅ አንቺ ነሽ እኮ። ድንግል እመቤቴ ሆይ ብልህና አዋቂ የሆነ ከልጅነቱን ጀምሮ አንቺን ያፈቅራል። ሰነፍ ልበ ቢስን ግን በከንቱ ይጠላሻል። ዳሩ ግን በመከራዊ ተንኮል ምክር ወጥመድ እርሱ ራሱ ይጠመድ። ንኢ ማርያም እመቤቴ ማርያም ሆይ ዘር ያልወደቀባት ገበሬ ያላጠረባት የቅዱሳን ቁርባን አዝማር አፈራሽ ገርአት ሆይ ከጥጓን መላእክትን ጋር ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ዓለም እኮ የወደዳትን መለሳ ታጠፋዋለች። ወጥመዷን አስገብታ ብዙ ሕዝብ በመርዟን እንደገደለች ይህንን ስራ የማያውቅባትን ገቶ እንደምን ያለ ብልህና አዋቂ ይሆን? ስለሆነ በወጥመዷ እንዳታጠምደኝ በረባን በትእዛዝሽን ጣይልኝ። ንኢ ማርያም እመቤቴ ማርያም ሆይ ለዕውራንም ብርሃናቸው ለተጠሙትን የወይን ምንጫቸው ሆይ ፈጥነሽ ወደ እኔ ነይ። እመቤቴ ማርያም ሆይ ኦዮ ትተኝ ይሁን ኦዮ ትንቅኝ ይሁን እንግዲህ የልቤን ሐዘን ለማን ነግረው ይሁን? ንኢ ማርያም እመቤቴ ማርያም ሆይ የመለኮት የሰዓቱን ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኔ ነይ። እመቤቴ ማርያም ሆይ በየዘመኑ በየዕለቱ ማረኝ ይቅርም በኝ። አንቺ ከማርሽኝ ይቅር ካልሽ ማን ነው እሱ የሚፈርድብኝ? በሥጋም በነፍስም የሚፈርድ ልጅሽ ነውና። ስእለኪ እመቤቴ ማርያም ሆይ በሰማይና በምድር የንጉሱ እናቱ ነሽና ኃጢአቴን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደ እኔ ትመጪ ዘንድ ማልድሻለሁ። ድንግል እመቤቴ ሆይ ሥጋና የነፍስን ችግር ሁሉ ከኔ ላስወግጂ። ይልቁንም ወዲና ወዲያ በማለት እንቀኑብ እንዳይመሽብኝ በቁም ነገር ስራ ላይ ይገኝ ዘንድ እኔ በደለኛው አገልጋይሽ ማልድሻለሁ። አተከስኩኪ እመቤቴ ማርያም ሆይ ስፍር ቁጥር በሌለው
የዚህ ዓለም ፍለጋ በመከተል እኔ ኃጢያና ጎስቋላ አገልጋይሽ አሳዘንኩሽ። ድንግል እመቤቴ ታዲያ ከቀድሞ ጀምሮ ቂም በቀል ይቅር ማለትን ልማድሽ ነውና ይቅር በይኝ። መሐሪዋ እናቴ ሆይ አረጋግኝ እንጂ አትተኝ። አተከሱኪ እመቤቴ ማርያም ሆይ በመሲስና የዝሙትን ስራ በመስራት ሐሰት በመናገር አሳዘንኩሽ። ድንግል እመቤቴ ነገር ግን አንቺን በፍጹም ልብ መውደድ ቀላል አይመስለኝም። 78 ነፍሳት የበላ በላይ ሰብ በጥርኝ ውሃ ገነት ለመግባት በቅቷልና። ርኅረተ ሕሊና ርኅሩይ እመቤቴ ሆይ ድፍን ሳይኖርብሽ በድንግልና ጸንተሽ ያለሽ የአንቺን ፍቅር እሳት ሆኖ አንጀትን ያቃጥላል እኮ። ድንግል እመቤቴ ሁልጊዜ በጎ ነገርን አድርጊልኝ። እንደ ስራዬ ሞት ይገባኝ ነበር፣ ነገር ግን ንስሐ የምገባበትን ጥቂትን ጊዜ ታገሺልኝ። ለትወርዱ ታተ እናንተ በዚህ ዓለም እያላችሁ ወደ ላይና ወደ ታች የምትወጡ ሁሉም እመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟን እየጠራችሁ በእመቤታችን ፍቅር የተማመነ በአማላጅነቷ ጥላ ስር የተጠለለ ዘማዊ ወይን ሲሰኛ ቢሆን ፍጹም ድንግል ይሆናልና። ተአምረኪ ብዙኃን እመቤቴ ማርያም ሆይ እግዚአብሔር ማደሪያ እንደመሆንሽም ብዙ የሆነ ልዩ ልዩ ተአምራትሽን በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። ድንግል እመቤቴ ሆይ የከርታታ ወታታ ገዝችንም ዓለም የሚያረጋጋኝና የሚያጽናናኝ አጥቻለሁና ርኅሩይ እናቴ ሆይ እስኪ ቀረብ ብለሽ የማጽናኛ ቃል አሰሚኝ። ተአምረኪ ብዙኃን እመቤቴ ማርያም ሆይ ፍጻሜ የሌለው ብዙ የሆነ ተአምራትሽን በደመናና በጉም አምሳል በዓለም ላይም ተሰራጨ። ድንግል እመቤቴ ሮማን ጳውሎስ የመዘናቢያ ድንኳን ነሽ እኮ። እኔን ምሳ ሳልገባ እንዳልሞት እድሜ ትጨምርልኝ ዘንድ ሰለሜ ባዘለችው ልጅሽ እማጸንሻለሁ። ናዛዝቴ እመቤቴ ማርያም ሆይ ከሐዘን የምታረጋግኝ እርጅናዬን በወጣትነት የምትለውጭልኝ ዘመን የማይቆጠርለት ሕፃን በማኅፀንሽ አደረ እኮ። ድንግል እመቤቴ ሆይ ተስፋ ለቆረጡን ተስፋቸው ነሽና ጸሎቴን ዕጣንን ቅዱስ ቁርባን በማቀርብ ጊዜ እኔ አገልጋይሽን ለማጽናናት በዚያ ቦታ ተገኝ። ስምኪ ድንግል እመቤቴ ማርያም ሆይ ስምሽን ኃጥአን ያጸድቃ፣ ሰነፎችን ብልህን ትጉ ያደርጋል። ድንግል እመቤቴ ሆይ የአእምሮ ድሃ የሆንኩ አገልጋይሽ ብቻ ቀርቻለሁ። ብዙንም የልቤን ሐዘን ነግሬሽ ከሐዘኔ ታረጋጊኝ ዘንድ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ ንዴተ ሥጋ ወነፍስም እመቤቴ ማርያም ሥጋና የነፍስ ችግር እንዳይደርስብን ቁስምሽን ከክብር መዝገብ ወይም ሳጥን ወስጄ ገንዘብ አደረግኩ። ድንግል እመቤቴ ሆይ የገጽሽን ጸዳል ለማየት እፈልጋለሁ እኮ። ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ፣ ሰውነቴ አንቺን ተጠምታለችና። አፋ ሃይማኖት እመቤቴ ማርያም ሆይ በዚች የቁጥር ፍርድ በሚሰጥባት ዕለት ሁሉ ወዲያው የሕይወትን ጎዳና የምትስቢ መዓዛሽ የጣፈጠ የመኖ ሽቶ ነሽ እኮ። ድንግል እመቤቴ ሆይ ጻድቃን በትሩፋታቸው በተጋድሏቸው ያገኙሽ መንግሥተ ሰማያት ነሽ እኮ። የፍቅርሽን ጤና መዓዛ እንደ ነጭ ዕጣን መዓዛ ሸተተኝ። በፍቅርሽን ወይን ጣዕም ልቡና ይደሰታል። አበው ቅዱሳን እመቤቴ ማርያም ሆይ ቅዱሳን አባቶቻችን አንቺን መረጡ፣ መድኃኒታቸውን ሽን አንቺ መልካሟን ፍሬ አፈሩ አስገኙ። ድንግል እመቤቴ ሆይ ለደካማ የመጠጊያ ተራራ ነሽና። ጻድቃን በበጎ ስራው ይድናል፣ እንደኔ ያለውን ኃጢአተኛውን ግን መሸሸጊያው መጠጊያው ከአንቺ በቀር ወዴት ነው? ለመልክኪ እመቤቴ ማርያም ሆይ መጻሕፍት እንደተናገሩ ወይም እንደሚያስረዳው እግዚአብሔር ስነ ራእይ ለሚመስለው ስነ መልክሽ ሰላምታ ይገባል። ድንግል እመቤቴ ሆይ የሳሙኤል ሽቱ ሙዳይ አንቺ ነሽ እኮ። የሚወዱሽና የሚያከብሩሽ ሁሉ በረከትሽ ያገኛሉ፣ የሚጠሉሽና የሚመቀኙሽ ግን ፈጥነው ይጥፉ። ስብሐት ለኪ አሙሽራ ማርያም ሰላምታ ላንቺ ይገባሻል። ልዑልና ማርያም ሆይ ለአንቺ ሰላምታ ይገባል። የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም ሰላምታ ላንቺ ይገባሻል። ወርቅና ብር አላፊ ጠፊ ነው። ስለዚህ ከዚህችንም ዓለም ብልጽግና ይልቅ አንቺን መውደድ እመርጣለሁና ቸርነትሽ አታርቂብን። እመቤቴ ማርያም ሆይ አሁንም በመዓልትና በሌሊትን ጠብቂኝ፣ ከመከራ ሥጋ ከመከራ ነፍስን ሰውርኝ ለዘላለሙ አሜን አሜን። በእውነት ያላሰት ይሁን ይደረግልን። የቅድስት ድንግል ማርያም በረከት ረድኤት ይደርብን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለአበሳነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአኬ መንግሥተ ኃይል ወስብሐት ለዓለመ ዓለም።
በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በድናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ወርክሰ አንቲ እማ አንስቶ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ሳሊሁ ጸልይ ለነ ምሕረታ ወፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን።